ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዴት ተሰነበታችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ይሆናችሁ ደግሞ እንኳን ደህና መጣችሁ። እንግዲህ ቻናሉን ሰብስክራይብ አድርጉ፣ ከፍ አድርጉት። ዛሬ ይዤላችሁ የመጣሁት ለፀጉራችሁ ልስላሴ ዞማ የሆነ ረጅም ፀጉር እንዲኖራችሁ የፀጉራችሁን ጤንነት እንዲጠብቅላችሁ የሚጠቅማችሁን የጆዘል ህንድ ጭቃውን ቅባት ይዤላችሁ መጥቻለሁ። ይሄ የጆዘል ህንድ ጭቃው ቅባት ነው። እንደምታዩት እርግት ያለ ነው። በነገራችን ላይ ያኛው ይረጋል፣ ግን ያኛው ረጋም አረጋም ብዙ ጊዜ ላይረጋ ይችላል። ቀዝቃዛ ቦታ ከሆነ ነው ሊረጋ የሚችለው፣ ግን በፈሳሽ ነው ልንይዘው የምንችለው። ይሄ ግን ትክክለኛ ጭቃው ነው። ይሄ የኮኮናት የጭቃው ቅባት ነው። የምንጠቀመውም እንደዚህ ጭቃ እንደሆነ ነው ማለት ነው። እንደዛኛው አንጥረን ምናምን አይደለም። እና ደግሞ ሌላ የምትጠቀሙት የጭቃ ቅባት ካለ ከዛ ጋር ቀላቅላችሁ አንድ ላይ ማንጠር ትችላላችሁ። የምትፈልጓቸውን ቅመሞች አድርጋችሁ ማለት ነው። በዛው ቅመሞች ስላችሁ ለወጥ ወይም ለምናምን አይደለም የምታነጥሩት። እንደተለመደው አብሽ፣ ጥቁር አዝሙድ፣ ሮዝሜሪ ቅጠል ምናምን እንደዚህ ሚስማር ምናምን የምትፈልጉት እናንተ ለፀጉራችሁ የሚስማማውን ነገር ወይም ደግሞ ቆንጆ ሽታ እንዲኖረው የምትፈልጉት ከሆነ እንደ ገረፋ ምናምን የመሳሰሉ ቅጠሎችን ጨምራችሁ ልታነጥሩት ትችላላችሁ። ግን ይሄ ግን አሁን እዚህ ጋር ያመጣሁት ደግሞ አልተነጠረም። ጭቃው እንደዚህ እንደሆነ ነው የምንጠቀመው እና ሰው እንዳጠቃቀሙ ነው። እኔ ደግሞ እንደዚህ ጭቃውን ነው የምጠቀመው ማለት ነው። ማንጠር የሚፈልግ ካለ ማንጠር ይችላል። እና ይሄ ኦሪጂናሉ የኮኮናት የጆዘል ህንድ ጭቃው ቅባት ማለት ነው። እና የፀጉራችሁ ዛላውን እንዲፋፋላችሁ እንዳይበጣጠስባችሁ ይረዳል። ሞክሩት፣ ተጠቀሙት። እኔ ለእናንተ ማሳያችሁ እኔም ልጆች በመጀመሪያ የምሰራባቸው ሰዎች ልጆች ሲጠቀሙ አይቼ ነው እኔ ከነሱ ነው እንደገና ገዛሁት አይቼ ማለት ነው። እና በጣም አሪፍ ነው። አረቦች ሁላ ይሄን ነው የሚጠቀሙት። ወላሂ የኔ አረቦች ልጆች ይሄን ይጠቀማሉና እንደዚህ ይቀቡታል ፀጉራቸውና ማሻአላህ ተባረከላ ልስልስ ነው የሚልላችሁ። ውፍር ብሎ በቃ ዝርግት ነው የሚል እና እንደታወቀ ኮኮናት ለፀጉር ተስማሚ ነው። ኮኮናት ቅባት አጠቃቀሙ ደግሞ እንደ ሁልጊዜው እንደምነግራችሁ ማንኛውንም የፀጉር ቅባት የዕለት ተዕለት ቅባት ተቀብታችሁ የምታስቀምጡት ቅባት ካልሆነ በቀር ለማንኛውንም ቅባት የምትጠቀሙት ከ30 ደቂቃ እስከ 2 ሰዓት ነው የመጨረሻ ገደብ ማድረግ ያለባችሁ። ለምሳሌ ሻወር ከመውሰዳችሁ በፊት በ30 ደቂቃ ፀጉራችሁ ልታስቀምጡት ትችላላችሁ። 40 ደቂቃ፣ 45 ደቂቃ፣ 1 ሰዓት ተኩል የመጨረሻ 2 ሰዓት ነው። ከዛ በላይ አይመከርም። ሁሌም እንደምነግራችሁ ፀጉራችሁን ያርስና ይነቅለዋል ወይም ይበጥሰዋል፣ ይሰባበራል፣ ይበጣጠስባቸዋል። ስለዚህ ፀጉራችሁ ላይ ማቆየት ያለባችሁ 2 ሰዓት ብቻ ነው የመጨረሻ ብዙ በቃ ከቆየ ማለት ነው። እና እንደምታዩት በጣም ነጭ ነው፣ ወተት ነው የሚመስል እርግት ያለ ነው። ሽታውም አይረብሽም። አንዳንዱ ኮኮናት ለምሳሌ በነገራችን ላይ 2 ወዶ አይሆንም። ሽታ ጠልታችሁ ደግሞ ጥቅሙን መፈለግ እሱ አይቻልም። እንግዲህ አንድ ነገር ስትፈልጉ አንደኛውን ነገር ችላችሁ ነው ማለት ነው። ዓለም ሙሉ አይደለችም እንደሚባለው ማለት ነው። ለምሳሌ ጥቅሙ ከፈለጋችሁ ሽታውን ተቋቁማችሁ ነው ማለት ነው። ሽታውን ማፈልጉ ከሆነ ደግሞ ጥቅሙም ይቀርባችኋል ማለት ነው። ስለዚህ ይሄ ግን ጭቃው ብዙም ሽታ የለውም፣ ሽታ አይረብሽም። እንደሌሎቹ እንደ ፈሳሾቹ ኮኮናት ሽታው አይረብሽም። ኖርማል ለስለስ ያለ ሽታ አለው። በቃ ለስለስ ያለ ኮኮናት መሆኑን ያስታውቃል። ለስለስ ያለ ሽታ አለው እንጂ እንደሌሎቹ ኮኮናቶች ለምሳሌ እንደ ዘይት ናርጂል ይሄ ቆርቆሮ የሚሸጠው እንደ ፕላስቲኩ እንደ ሰማያዊ ፕላስቲክ እንደዛ የዚያን ያክል የሚረብሽ ሽታ የለውም። ግን ሽታ የተወሰነ አለው። የተወሰነ በቃ ለስለስ ያለ እና አይረብሽም ልላችሁ ፈልጋለሁ። ተጠቀሙትና አይታችሁ ተጠቅማችሁ ሐሳባችሁን አስተያየታችሁን ትነግሩኛላችሁ። እና ደግሞ አበረታቱኝ። አሁን እያበረታታችሁልኝ ነው፣ ቪዲዮዎችም እየታዩልኝ ነው።
ግን ሰብስክራይብ የለኝም። ሰብስክራይብ 84 ሰው ብቻ ነው ያደረገኝ። ግን ማሻአላ ቪው እስከ 1200 ታይቷል። የለቀኩት ቪዲዮ ካሁን በፊት የለቀኩት ቪዲዮ አንድ ቪዲዮ ለቅቄና አሁንም ቢሆን አበርታቱኝ። እኔም ለእናንተ የሚጠቅማችሁን ነገር ነው ይዤላችሁ መጣ እና በደንብ እዩት፣ ተመልከቱ። ኦሪጂናሉ የኮኮናት ዘይት ነው። እንግዲህ ፀጉራችሁ እንዲያድግላችሁ እንዲለሰልስላችሁ ዞማ ፀጉር እንዲኖራችሁ የምትፈልጉ ከሆነ ተጠቀሙት። አንድ ነገር ስንሰራበት የስራችንን ውጤት እናገኛለን እና ስራ ሰርተን ያ የሰራነው ስራ ውጤት ይኖራል አይደለ? ፀጉራችንን እንደዛ ነው። ለፀጉራችን ልንሰራለት ይገባል። ልንመግበው በሚስማማው ሻምፖ፣ በሚስማማው ኮንዲሽነር፣ የሚስማማውን ቅባት፣ የሚስማማውን እንክብካቤ ልናደርግለት ይገባል። ፀጉራችንን በቃ ከተንከባከብነው ለውጡን ቶሎ ነው የምናገኘው። ለውጡን እናየዋለን እና ለውጥ የለውም። እኔ ፀጉሬ የተጠቀምኩት ነበረ ግን ለውጥ የለውም። ለውጡን አላየሁትም። ለውጡ ምን ላይ ነው? ፀጉሬ የተጠቀምኩት ነበር እየተበጣጠሰ ነው። የሚበጣጠሰው አንቺ በእርግጥ ፀጉርሽን እየመገብሽው እየቀባሽ ሊሆን ይችላል፣ ግን እየጎነጎንሽው ላይሆን ይችላል። ስተኝ ፀጉርሽን በእንትን በፀጉር መሸፈኛ አሸፍኙም ሰው ይበጣጠሳል። በቃ ገብቷችኋል። እናንተ ስትተኙ ራሱ ፀጉራችሁን መጎንጎን እና ደግሞ ለስላሳ እኔ ላይ የሚሸጡ ኮፍያዎች አሉ። እነሱን አድርጋችሁ ከተኛችሁ ፀጉራችሁ በእርግጠኝነት ያድጋል፣ አይበጣጠስም። ኦኬ ለውጡን ታገኙታላችሁ ማለት ነውና ተመልከቱት፣ በደንብ እዩት። ለመግዛት እንዲጠቅማችሁ ማንኛውም ሱፐር ማርኬት ታገኙታላችሁ። በተለይ ይሄ ቅመማ ቅመም መደብሮች አጣር ይባላል በአረብኛ። አጣር ብትሄዱ ዋጋውም ተመጣጣኝ ዋጋ ነው ታገኛላችሁ። እንደውም ደግሞ ሳደልያ ፋርማሲ ማለት ነው እዚህ በአረቦች ሀገር የምትኖሩ ሰዎች እሱም የምትፈልጉትን አይነት ታገኛላችሁ። ፋርማሲ ሲሆን እንትን ይላል፣ ትንሽ ዋጋው ይጨምራል ከሁሉም ቦታ። አንድ ነገር የሚያስወድደውም ሆነ የሚያረክሰውም ያለበት ቦታ ነው አይደለ? ሱቅ ስትገዙትና ቅመማ ቅመም መደብር ስትገዙትና ሰደልያ ስትገዙት አንድ አይደለም እንትኑ ሂሳቡ። ምክንያቱም ሰደልያ ቦታው ያለው የሚሸጠው ሰው ዋጋውን ያስወድደዋል፣ ያለበት ቦታ ማለት ነው። ገባችሁ? ሱፐር ማርኬቶች ላይ ደግሞ ዋጋው ይቀንሳል። ቅመም መደብር ላይ ዋጋው ይቀንሳል። እኔ ስለ ዋጋው ነው አሁን እየነገርኳችሁ ያለ እና ስለ ጥቅሙ ጭምርና ስለ ዋጋውም ነው። እና በሱፐር ማርኬት እና ቅመማ ቅመም መደብር አጣር ብትገዙት ለእናንተ በተመጣጣኝ ዋጋ ታገኙታላችሁ። እቃው ግን ራሱ ነው፣ ልዩነት አይኖረውም። ግዙና ተጠቀሙና ሀሳብ አስተያየታችሁን እቀበላለሁኝ እላችኋለሁ። እና እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ተጠቀሙትና ደግሞ መታችሁ ልታመሰግኑኝ። በተረፈ እወዳችኋለሁኝ። ስለምታበረታቱኝ ስለምትሰጡኝ ድጋፍ ከልብ ነው የማመሰግነው። ኢንሻአላህ ትልቅ ደረጃ እንደምንደርስ ባለ ሙሉ ተስፋ ነኝ እና አሁን እዚህ ጋር ለእናንተ ላሳያችሁ ብዬ ነው። እኔ ለራሴ ልቀባ ነበር፣ እንደምታዩ ጓንት ለብሻለሁ። ልቀባ ጓንት ለብሼ ምናምን ከዛ ለምን አልቀርጽላችሁም ምናምን ብዬ ለእናንተ ይችን ቪዲዮ አጋራኋችሁ። በሌላ በቀጣይ ቪዲዮ እስከምመጣ ሰላም ሰንብቱልኝ። እወዳችኋለሁኝ። ሀሳብ አስተያየታችሁ አይለየኝ። እንግዲህ በደንብ ያያችሁት ይመስለኛል። ግዙና ሞክሩት፣ ትወዱታላችሁ። የጆዘል ህንድ አስሊው ጭቃ ቅባት ማለት ነው። እንግዲህ ለፀጉር ያለውን ጠቀሜታ ነግሬያችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። እወዳችኋለሁ። ባይ ባይ።